ሰላም ነው እንደምን ምንድን ነው የሚሸተው እዚህ አካባቢ? አይሸተም? አሬ ሰፈር ገማ ምንድን ነው የሚሸተው? አይሸተም? አረ ወንድሜ ልጸዳዳበት በእናትህ። አታማንን? አዎ ሰላም ፋሚሊ፣ እንግዲህ የወንድማችን ታሞ የገቢ ማሰባሰቢያ እየደረገ ነው። ያውት ምን እየሰራ ነው? ባካ አይሰራም ነገር። ለምን አሚጎስ አንበደርም? ምንድነው አሚጎስ? አሚጎስ ብድርና ቁጠባ፣ ለመኪና ብድር ልዩ አማራጭ፣ ለንግድ ማስፋፊያ ልዩ አማራጭ፣ ለወለድ ነጻ ብድር አገልግሎት፣ እንቁ የሴቶች ብድር ቅናሽ ወለድ፣ እነዚህን ያለምንም ቆይታ ጊዜ ስንሰጣቸው የነበረውን አገልግሎቶች ሊገባደዱ 10 ቀናቶች ብቻ ቀርቶታል። ስለዚህ ቶሎ ብላችሁ አሚጎስ ሄዳችሁ ተመዝገቡ። ያሟል እዚህ ጫካ ውስጥ ለ20 ዓመት ብቻውን ከሰው ተነጥሎ እየኖረ ያለ ግለሰብ አለ። ዛሬ ከዚህ ጫካ ወጥተን ወደሚያምር ቤት ወደ ከተማ እንወስደዋለን። ያውና እንዴ ና አው አገኘ ነው። አይዞኛ ሰው አንጎዳ፣ እኛም ሰዎች ነን። ተረጋጋ እባክህ። ይኸውልህ ከዚህ ጫካ ወጥተን ወደ ጥሩ ቤት ልንወስድን የመጣ ነው። እኛም ታዲያ ያመራነው ወደ ሊዲያ ፕሮፐርቲስ ነበር። ለሳር ቤት ለቦሌ ኤርፖርት ቅርብ ሆነው በመሃል ቡልጋሪያ ላይ +16 የሆኑ አፓርትመንቶችን በ94216 ብር እየሸጠ ይገኛል። እንዲሁም 4 ቤዝመንት መኪና መቆሚያ ያለው ከግራውንድ እስከ 3ኛ ፍሎር ድረስ ለንግድና ለቢሮ የሚሆኑ ሱቆችን ከ4ኛ ፎቅ ጀምሮ ሌክዠሪ የሆኑ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንቶች በ15% ቅድመ ክፍያ እና 100% ሲከፍሉ ደግሞ 20% ዲስካውንት የሚያገኙበትን ምርጥ የረጅም ጊዜ ሀሴት ይዘንላችሁ መጣን። ሊዲያ ፕሮፐርቲስ። ሰበር ዜና! ቤቱ እየተቃጠለ ነው። እንደምታዩት ማን እንደሚያድነው እናያለን። እንዴ ልጅ ዳዊትና በርጣሚዎስ እንደምታዩት ሊያድኑ ገብቷል። እስኪ እንዴ ቺፕስ ይዘው ሄዱ። ቺፕስ ይዘው ሄዱ። እንዴ ሰው የለም እንዴ? ውስጥ ምንም ሰው የሚባል ነገር የለም። ውስጥ ግን ቺፕስ አግኝተናል። ምንድነው ደግሞ ቺፕስ? እንዴ ቺፕስ ማለት ይኸውላችሁ ከዚህ በፊት ካታኪቶች የምታውቋቸው በብዙ ቸኮሌት የምታውቋቸው አሁን ደግሞ ቺፕስ በሚባል በ3 አይነት ምርጥ ጣዕም ይዘውላችሁ መጥቷል። እንዲሁም ደግሞ ቺፕሱ የሚጠበሰው በኦቨን ስለሆነ ምንም አይነት ዘይት አይነካው፣ ጤናማ ነው። ስፓይዲ በመጨረሻ መልእክት ያስተላልፋል። ያው ጀምሮ ይሄን ችግር ስላለበት ሜንታሊስት ይብል አይደል? ና ወደ እንትን በቃ እንዴ እሳቱስ